ሰላም ጤና ይስጥልኝ የአጎራ ቤተሰቦች እንዴት ናችሁ? አዎ በትክክል በተንበሌኑ ላይ እንዳያችሁት ንጉሱ ተመልሷል። የትኛው ንጉስ ካላችሁ በኢትዮጵያ የክሪፕቶ ኤክስቼንጅ ንጉስ የሆነው ባይናንስን የተመለሰው። ያው ኦፍ ኮርስ ሙሉ ለሙሉ አልተዘጋም ነበር፣ ግን ያው ብዙዎቻችን የምንጠቀመው የፒር ቱ ፒር ኦፕሽኑን ስለሆነ እሱን ኦፕሽን ላይ የነበረውን ኢሹዎች ያው በምን መልኩ እንደሆነ ኦፊሻሊ የታወቀ ነገር ባይኖርም ተመልሷል ማለት ነው። ይህን ቪዲዮ አንደኛ በጣም እንድሰራ እያስገደደኝ ያለው ነገር ምንድነው? ሶሻል ሚዲያ ላይ እየተመላለሰ ያየሁት ነገሮች አሉ። ብዙም ያላመንኩባቸው ትክክል ነው ብዬ አላሰብኩት። እሱም ምንድነው? መንግስት በቃ ፈቅዷል የሚለውን አሰምሽን ብዙ ሰዎች ብዙ ቦታ እያዳረሱት ይገኛል። ግን እስካሁን ይህን ቪዲዮ በምሰራላችሁ ደቂቃ ድረስ ማለት ነው መንግስት ኦፊሻሊ ያሳወቀውና የሰጠው መግለጫ የለም በዚህ ዙሪያ ላይ ማለት ነው። ስለዚህ መንግስት እስካልተናገረ ድረስ መንግስት ፈቅዷል ብላችሁ ባታወሩ፣ እየሰማችሁ ያላችሁም ደግሞ እሱን አሰምሽን ወይም ይሄንን ነገር ተፈቅዷል የሚለውን አስተሳሰብ ባትይዙ ብዬ ሪኮመንድ አደርጋችኋለሁ። ይሄ ከመጣው ከምን እንደሆነ አንደርስታንድ አደርገዋለሁ። በእርግጥ እሱ ምንድነው ከተወሰነ ጊዜያት በፊት ባይናንስ የሰጠን መግለጫዎች ነበሩ ወይም አናውንስመንቶች ነበሩ በኢሜይላችን ላይ ማለት ነው። እሱ ቪዲዮ ሰርተንላችሁ ነበረ። እሱ ቪዲዮ ላይ እንደምታዩት ደግሞ ወይም ይሄውን በጎን የምታዩት መግለጫ ላይ ምን ብለዋል? ያው ከመንግስት ጋር አንዳንድ ንግግሮችን እያደረግን ነው ብለው ነበረ። ብዙ ሰው ከዛ ተነስቶ ነው አሁን ፒቱፒ ላይ መመለሱን ሲያዩ መንግስት ጋር ስምምነት ላይ ደረሰ የሚል መረጃዎችን እያዳረሱ ያሉት ማለት ነው። ግን መንግስት ኦፊሻሊ መግለጫ እስካልሰጠ ድረስ በዚህ አሰምሽን ባትሄዱ ብዬ ሪኮመንድ አደርጋችኋለሁ። እንዲሁም ደግሞ ይሄ እንዳለ ሆኖ አሁን ላይ ምንድነው እንደ በፊቱ አይደለም፣ አንዳንድ ነገሮች ተቀይረዋል። እሱ ምንድነው ባይናንስ ላይ አሁን ፒቱፒ ላይ በመገቡበት ሳለ ድሮ የምናያቸው ነገሮች ነበሩ። የትሬዲንግ አማውንት ምን ያክል ነው፣ ኮምፕሊሽን ሬቱ ምን ያክል ነውና የመሳሰሉ ነገሮች ነበሩ። አሁን ላይ ግን በዛ ብቻ መመርኮዝ ትንሽ አስቸጋሪ ነው የሚሆነው። ምክንያቱም አንዳንድ ነገሮች ምን ነበሩ መሰላችሁ? አንዳንድ ሰዎች እዛ ላይ ያው ይገባችኋል የሚለው ነገር ምን ያደርጋሉ? ትንንሽ ነገሮችን ትሬድ ያደርጋሉ ወይም ትንንሽ አማውንቶችን ትሬድ ያደርጉና ብዙ ሰዎችን ትሬድ እንዲያደርጉ ያደርጋሉ ማለት ነው። ሊሚታቸውን ዝቅ እያደረጉ ለምሳሌ የ5000 ብቻ ያደርጉትና ብዙ ሰው በ5000 10,000 ፈልጎ ከሆነ ሁለት ትሬድ ያደርጋል፣ አንድ ማድረግ የነበረበትን ማለት ነው። እንደዛ እያደረጉ የትሬዲንግ አማውንታቸውና ኮምፕሊሽን ሬታቸውን ከፍ እያደረጉ ስለነበረ አሁን በዛ መሃል ላይ የማይረጉ ሰዎች ሊኖሩ ይችላሉ ማለት ነው። ስለዚህ ይህንን አንደርስታንድ አድርጋችሁ እዚህ ውስጥ ደህና ያልሆኑ ሰዎች ሊኖሩ ስለሚችሉ አሁን ላይ ማድረግ ያለባቸው አማራጮች ምንድናቸው? ወደዚህ ስትመለሱ ባይናንስ ላይ ቻት የሚል አማራጭ ይመጣል። ቻት የሚለው ሴክሽን ላይ ገብታችሁ ከዚህ በፊት ላይ ትረስትድ ሆናችሁ ከነሱ ጋር ግንኙነት ኖራችሁ የተቀያየራችሁት ሰዎች ጋር ብቻ ነው ምን ማድረግ ያለባችሁ ማለት ነው፣ መለዋወጥ ያለባችሁ ማለት ነው ጋይስ። እንደዛ አድርጉ ብዬ ሪኮመንድ አደርጋችኋለሁ። ከዛ ውጪ እንኳን ደስ አላችሁ፣ እንኳን ደስ አለን። ሆፕፉሊ ደግሞ መንግስት በዚህ ዙሪያ ላይ የደረሰውን ነገሮች መግለጫ እንደሚሰጠን እንጠብቃለን ጋይስ። ከዚህ ደግሞ ሌላ ቪዲዮ ምሰራላችሁ ይኖራል እያዘጋጀውላችሁ ያለ። እሱም ምንድነው ባይናንስ ላይ ኢሹዎች በሚያጋጥሟችሁ ሰዓት ላይ እንዴት አድርጋችሁ አፒል ማድረግ እንደምትችሉና የአፒል ፕሮሰሱ ምን ይመስላል የሚለውን ቪዲዮ እያዘጋጀውላችሁ ነው። በዛ ዙሪያ የምለቅላችሁ የሆነ ቤተሰብ መሆናችሁን አትርሱ። ላይክ ሰብስክራይብ በማድረግ ደውሉና አብሩና በኋላ ላይ ይታወቀን ባይናንስ ላይ እንደነች ኢሹ ሲፈጠር ሊጠቅማችሁ ስለሚችል ለዛ ቪዲዮ ራሳችሁ ዝግጁ አድርጎ ላለው ቤተሰብ በመሆን ሰብስክራይብ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። በሌላ ቆንጆ ቪዲዮ መልሰን እስከምንገናኝ ድረስ ቻው።